ሰርቪስ ሪፎርም የመጀመሪያው ነው። እነዚህ ሪፎርሞች የተካሄዱ ባለፈውም ፈተናዎችን እያካሄድን ቆይተናል። አሁን ደግሞ እንደ አዲስ የመንግስት ሰራተኛ መደበኛ ቅጥርና የኮንትራት ቅጥር ደሞዝ ተከፋይ መንግስት ሰራተኛ የአካል ቆጠራ ይደረጋል። በዚህ የአካል ቆጠራ ስራ ላይ ግንዛቤ ማስጨበጫ በጥቅል ለአመራሩም ለመንግስት ቡድን መሪውም ይደረጋል ማለት ነው። ሁሉም ሰራተኛ በአካል ተገኝቶ ማስቆጠር፣ ማስመዝገብ፣ መመዝገብ፣ ፋይሉን ማሟላት መቻል አለበት። ይሄ ሁሉ መጥራትና ለክልሉ ሀብት መሆን መቻል ስላለበት ሰርቪስን በዚህ መንገድ በጣም ሸንቀጥ ብላችሁ ሌላው ሙያተኛ ቡድን መሪን የጠራና ለታችኞቹ ሙያተኞች የሙያተኞቻቸው ይሄን ነገር አስረድታችሁ ማሟላት ያለበትን ነገር ሁሉ ማሟላት ግዴታ ይሆናል ማለት ነው። መድረክ